ፍቅረኛ እንዳላት እያወቅ አብራሃት የምትጃጃላት ሴት ይውል እሷ የፍቅር ጥማት ኖሮባት አይደለም። እሷ የሰው ጥማት ኖሮባት አይደለም። እሷ የአማራጭ ጥማት ነው ያለባት። ይውል ሲጀመር ለፍቅረኛዋ ያልሆነ ሴት ለኔ ትሆነኛለች ብለህ ማሰብ የለብህም። እሷ ጋር ይውል ፍቅር የለም። እሷ ጋር ፍቅር ኢንቨስትመንት ነው። አንዱ ለካርድ፣ አንዱ ለቤት ኪራይ፣ አንዱ ለትራንስፖርት፣ አንዱ ለኮስሞቲክስ። በቃ እሷ ጋር ፍቅር ለነዚህ ነገሮች ብቻ ነው የሚጠቅመው። እስካዋጣት ትቀጥልበታለች፣ ካላዋጣት ደግሞ ታቆመዋለች። ወንድሜ አንድ ነጥብ እዚህ ጋር ልንገር። ስለ መኪና የምታከውነ አንድ መኪና 4 ጎማዎች አሉት። ተረዳኸኝ? አንድ መኪና 4 ጎማዎች አሉት። አምስተኛ ግን ከጀርባ ኮፈን ላይ 5ኛ ጎማ ይቀመጣል። ያ ጎማ የሚያገለግለው ከ4 ጎማዎቹ አንዱ ሲፈነዳ እንደ አጋዥ ነው። ተረዳኸኝ? አንድ ከነዛ ከ4 ጎማዎች ውስጥ አንዱ ሲፈነዳ የፈነዳ ጊዜ ብቻ ነው ሊጠቅም የሚችለው። ከዛ ውጪ ሁሌ ከጀርባ ነው የሚቀመጠው። ሁሌ ትኩረት አይሰጠውም። ተረዳኸኝ? እዚህ ጋር አንተን የኔ ጀግና የኔ ማር ልትል ትችላለች። አማራጭ በጠበበባት ሰዓት አንተን የኔ ጀግና የኔ ፍቅር ብላ እዛ ጌዳ ደግሞ ዋና ፍቅረኛን የኔ ዓለም ትሏለች ካንተ በበለጠ መልኩ። እና እንደዚህ አይነት ወንዶች አማራጭ አትሁኑ። ተረዳችሁኝ አይደለ? ሁሌ ስኮርት መሆን መጥፎ ነው። በነገራችን ላይ አንደኛ ሳይኮሎጂካሊም በጣም ትልቅ ኢፌክት አለውና ስኮርት አትሁኑ ለማለት ፈልጌ ነው። ያው ጀስት ዋና ሜን ለመሆን ሞክሩ። ስኮርት አትሁኑ። ሁሌ እንደነገርኳችሁ ስኮርት ጎማ ያ ጎማ ፈንድቶ ካገለገለ በኋላ ራሱ ያ ጎማ ከተሰራ በኋላ መልሶ ስኮርት ነው የሚሆነው። እና እንደዚህ ስኮርት የምትሆኑ ወንዶች አድጉ፣ ረፉ። ስኮርት ከምትሆኑ ከምትበሉ ከምትገዘገዙ እንዴ አበሻ ቢራ አጠጣበትም